በዚያች ቀን ከኤፍቢሲ ወደ ቻይና ሲመጣ 24 ሰዎች ለስራ መልክተው ነበር። 23ቱ ተቀጠሩ። የዛሬው ቢሊየነር ጃክ ማ ግን ብቻውን ውድቅ የተደረገ ሰው ነበር። ፖሊስ ለመሆን ቢያመለክትም አትመጥንም ተባለ። ሃርቫርድ ዩኒቨርሲቲም 10 ጊዜ አባረረው። አሁን ቆም በልና ራስን ጠይቅ። አንተ በህይወትህ ስንት ጊዜ ተከልክለህ ታውቃለህ? ካልሆነ አልሞከርክም ማለት ነው። አንድ ጊዜ ለጥያቄ አይሆንም ሲባል ተስፋ ጨልሞ ጉዞህን አቁመሃል። ጃክ ማ ግን በእነዚያ ሁሉ ውድቀቶች ውስጥ ያልፍ እጣ ፈንታዬ ነው ብሎ እጁን አልሰጠም። አንተስ የመጀመሪያው በር ሲዘጋብህ ሌላ በር መፈለግ ወይንስ በዚያ መቆዘም ላይ ምርጫ? ብዙዎቻችን አንድ ጊዜ ስንወድቅ ዓለም የተደፋ ይመስልንና ህልማችን እንቀብራለን። ጃክ ማ ግን በውድቀቱ ውስጥ አዲስ ጥንካሬን፣ በንቀቱ ውስጥ አዲስ ወኔን ይፈልግ ነበር። በዚያ ጨለማ ወቅት እንኳን ጃክ ማ ያወቀው አንድ ትልቅ እውነት ነበረ። ውድቀት የመንገድ ማቆሚያ አይደለም። ውድቀት ማለት ለትልቁ ስኬት የምትከፍለው የመግቢያ ትኬት እንደሆነ ተረድቶ ነበር። ዛሬ በገጠመ ተቃውሞ ልብህ የጠፋው አንተ የጃክ ማ ታሪክ ላንተ መልእክታለሁ። ወደ ኋላ ልመለስና እድገቱን ጃክ ማ የተወለደው በድህነት ቢሆንም አስተሳሰቡ ግን ገና በህፃንነቱ ትልቅ ነበር። ለ9 ዓመታት ያክል በየቀኑ በብስክሌት እየተጓዘ እንግሊዝኛ ለመማር ቱሪስቶችን በነፃ ያስጎበኝ ነበር። ህልሙ ገንዘብ ሳይሆን እውቀት ነበር። እንግሊዝኛን ለመማር ዓለምን ለመረዳት ታገሰ። አንተ ለህልም ስትል ሳንቲም ሳትቆጥር ስንት ቀን በትዕግስት መጓዝ ትችላለህ? ወይስ ዛሬ ሰርተህ ነገ ውጤት ካላገኘህ አይሆንም ብለህ ተስፋ ትቆርጣለህ? እርሱ ዝናብና ነፋስ ሳይበግረው በብስክሌት ሲመላለስ በውስጡ ትልቅ የህልም እሳት ይነድ ነበር። አንተም ዛሬ ያለህበት ድህነት ወይም ዝቅተኛ ቦታ የጉዞ መጨረሻ እንዳይመስልህ። ህልማችሁን ሰፋ አድርጉት። ጃክ ማ ከቻይና መንደሮች አልፎ ዓለምን ማየት ችሏል። የገንዘብ ማጣት ሳይሆን የራዕይ ማጣት ነው ሰው ድሃ የሚያደርገው። ትዕግስት ማለት ዝም ብሎ መጠበቅ ሳይሆን እየለፉና እየወደቁ ተስፋ አለመቁረጥም ጭምር ነው። ጃክ ማ በታገሰባቸው በእነዚያ 9 ዓመታት ውስጥ የዛሬ ማንነቱ የተገነባው በዛ ነበር። አንተስ ዛሬ በምታደርገው ጥረት ውስጥ ስንት ጊዜ ታግሰህ ለመቀጠል ወስነሃል? የጃክ ማ የለውጥ ዘመናት እንደ አውሮፓውያን አቆጣጠር በ1995 ለመጀመሪያ ጊዜ ኢንተርኔትን ሲጠቀም ስለ ቻይና ምንም መረጃ አላገኘም። በዚያ ቅጽበት ነው አሊባባን የመፍጠር ህልም በልብ ውስጥ የሰረጸው። 17 ጓደኞቹን ሰብስቦ ሀሳቡን ሲነግራቸው ሁሉም እንደ እብድ ወይም እንደ ህልመኛ ነበር ያዩት። አንተ አዲስ ሀሳብ ይዘህ ስትመጣ የሚደግፉ ሰው ብታጣ ተስፋ ይጨልማል ወይስ ምን ትሆናለህ? ወይስ ሰዎች ስላላመኑብህ ብቻ የጀመርከውን ድንቅ ጉዞም ቢሆን አቋርጠህ ትመለሳለህ? ጃክ ማ ግን ማንንም ባያምነኝ እኔ በራሴ ያምናለሁ ብሎ በትንሽ ክፍሉ ስራውን ጀመረ። ጃክ ማ ያስበው ስለ ራሱ ብቻ ሳይሆን ስለ ሀገሩ እድገት ነበር። አንተስ የምትሰራው ስራ በዓለም ላይ ለውጥ እንደሚያመጣ አስበህ ታውቃለህ? በራስ መተማመን ማለት ሁሉም ሰው ሲያጨበጭብልህ ሳይሆን ማንም በሌለበት መቆም መቻል ማለት ነው። አሊባባ ሲጀመር ቢሮው ጠባብ፣ ካፒታሉ ትንሽ፣ ተቃውሞው ግን እጅግ ብዙ ነበር። ቢሆንም ግን ጃክ ማ በውስጡ ካለው እሳት የተነሳ የሌሎችን ቀዝቃዛ አስተያየት አልሰማም፣ አልተቀበለም። አንተ በራስህ ሀሳብ ላይ ያለህ እምነት ከሰዎች ነቀፋ በላይ ጠንካራ ነው ወይስ ደካማ ነው? የጃክ ማ ከባድ የቢዝነስ ፈተና። ለመጀመሪያዎቹ 3 ዓመታት አሊባባ 1 ሳንቲም ትርፍ አላስመዘገበም ነበር። ኪሳራው በዛ፣ ተስፋ አስቆራጭ ሁኔታዎች በረከቱ። ነገር ግን ጃክ ማ አልተናወጠም። አንተ 3 ዓመት ሁሉ በምትሰራው ስራ ላይ ውጤት ባታገኝ ኑሮ ተስፋ ጨልሞ ታቆም ነበር? ብዙዎቻችን ድል ደጃፋችን ላይ ስትደርስ ነው ተስፋ ቆርጠን ፊታችን የምናዞር። ዛሬ ከባድ ነው፣ ነገ ደግሞ ይበልጥ ይከፋል፣ ከነገ ወዲያ ግን ፀሐይ ትወጣለች የሚለው የጃክ ማ መመሪያ ነበር። ጃክ ማ የታገሰውና የሞከረው ለስኬት አቋራጭ መንገድ ስለሌለ መሆኑን ስላወቀ ብቻ ነው። አንተ ስንት ጊዜ ሞከርክ? 5 ጊዜ ወይስ 10 ጊዜ? ወይስ እንደ ጃክ ማ ስፍር ቁጥር የሌለው? ዛሬ አሊባባ በዓለም ገበያ ላይ ሲነግስ ያ ሁሉ ውድቀትና ትዕግስት ትርጉሙ ታወቀ፣ ተረዳ። ጥልቅ ህልም ያላቸው ሰዎች ብቻ ናቸው ትልቅ ዋጋ የሚከፍሉት ይባላል። ጃክ ማ ከዜሮ ተነስቶ የቻይና ቁጥር 1 ባለ ሀብት የሆነው በአጋጣሚ አይደለም። ባጋጠሙት ፈተናዎች ሁሉ እንዴት ማለፍ እችላለሁ ብሎ መፍትሄ ስለፈለገ ብቻ እንጂ። ዛሬ ያሸነፈው ጃክ ማ ሳይሆን በውስጡ የነበረው ተስፋ የማይቆርጠው የትግል መንፈስ ነው። በመጨረሻ የጃክ ማ ታሪክ የሚያስተምረን አንድ ነገር አለ። እድል የሚመጣው ለሚፈልጉት ብቻ ሳይሆን አንተም ዛሬ የያዝከው ህልም አይችልም ለሚሉ ሰዎች አሳልፋት። በህይወትህ ስንት ጊዜ እንደወደቅህ ሳይሆን ስንት ጊዜ ከውድቀት ተነስተህ እንደቀጠልክ ማሰቡ ነው የሚበጅ። ተስፋህ እንዳይጨልም ሁልጊዜ በውስጥ ያለውን ዓላማ እንደ ፋኑስ አብረው። ህልማችሁን ሰፋ አድርጉት። ትናንሽ ስኬቶች ላይ አትቆሙ። የዓለም ጣራ ለመንካት አልሙ። ጃክ ማ ከቻይና ድሃ መንደር ተነስቶ ዓለምን ከቀየረ አንተ ሰበብ ካልደረደርክና ዓላማ ካለህ ምን ይጎልብሃል? ዛሬ የጀመርከው ስፍራ ፍሬ ካላፈራ ነገ ሌላ መንገድ ፈልገህ በድጋሚ ሞክር። ታገስ፣ ምክንያቱም ውድ ነገሮች ሁሉ የሚገነቡት በጊዜና በጥረት ሂደት መሆኑን ልብ በል። አንተ ብርቱ ነህ። አንተ ታታሪ ነህ። አንተ የራስህ ታሪክ መጻፍ የምትችል ጀግና ነህ። ስለዚህ ይህ ቪዲዮ በውስጥ አዲስ ተስፋ ከጫረብህ ዛሬውኑ የመጀመሪያ እርምጃ ውሰድ። ሀሳቡ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ የጉዟችን አካል ሁኑ። የነገ ስኬት ዛሬ ከምትወስነው ውሳኔ ይጀምራል። የዕለቱ መልእክት ነበር።